ዛሬ መቅረት አትችሉም ብያለሁ። ከስብሰባ አለን አሁን ምሽት 2 ሰዓት በኢትዮጵያ ሰዓት አቆጣጠር። ዛሬ እንዳትቀሩ ምክንያት አለኝ እንደዚህ ምልበት በየስ ኢትዮጵያ ስራ ላለፉት 5 ዓመታት ባካበት ነው ልምድና የየስ ኢትዮጵያ ቤተሰቦች ምክንያትነት ትልቅ ቢዝነስ እንደጀመርን ታውቃላችሁ። ይሄም በአክሲዮን የሚሰራ ነው። 3 ዋና ዋና ስራዎችን ጎን ለጎን የሚያስኬድ ነው። የመጀመሪያው ኢንቨስትመንት ነው፣ በቀጥታ ትርፍ የሚያመጣ። ሁለተኛ የማማከር ስራና ሶስተኛ ደግሞ ቀድሞኑ በየስ ኢትዮጵያ እየተሰራ ያለው የበጎ አድራጎት ስራ አለ። ይሄ እንግዲህ ዝም ብሎ የሚሰራ እንደው ዝም ብሎ ላይክ በስሜታዊ ሆነን ወይ እንደዚሁ ተራ ነገር ማህበራዊ ሚዲያ ላይ እንትን ለማድረግ አይደለም። ምናልባት ይህን መጽሐፍ ያነበባችሁ እርግጠኛ ነኝ ከኢትዮጵያ ውስጥም ኢትዮጵያ ውጭም ያላችሁ መጽሐፉ እንዲደርሳችሁ የምችለውን አድርጌያለሁ። አንዳንድ እንግዲህ ላይክ የተወሰነ ሀሳብ እንዳለው ሰው ለወጣቱ ለሀገራችን እንደው ነገር ልሞክር ብሎ እንደተነሳ ሰው ዝም ብሎ ከመስራት ትንሽ የተጻፈ ነገር እንስጣቸው። ከየት ነው የጀመርነው? ምን እየሰራን ያለ ነው? እኔ ማን ነኝ? ምንድነው ዝንባሌ የሚለውን በዚህ መጽሐፍ አፍሪካን ድሪም በምትለው መጽሐፍ ተጽፎላችኋል። ለዚሁም በአማርኛ የተጻፈ አለ። ኤግዛክትሊ እንዲህ አይነት ባይሆንም ደስ የሚለውን 5ኛውም እየመጣ ነው። ለኢትዮጵያ አዲስ ዓመት ይለቀቃል እና እዚህ አሜሪካ ሀገር የሄድኩበትን የ3ኛ ዲግሪ ትምህርት ጭምር የፒኤችዲ ሂደቱንም ጨምሬ ከየስ ኢትዮጵያ የተማርኩትንም ከማህበራዊ ሚዲያ ያየሁትን በሙሉ ምንም ሳላስቀር በሚችለው ሁሉ ቅን ሆኜ ለኢትዮጵያ ወጣቶች የነሱን ሀሳብ ወደፊት ለማድረስ ከጀርባቸው ብዙ ሰው ስላለ ከሁሉ በላይ ደግሞ እግዚአብሔር ስላለ ማለት ነው ተስፋ እንዳይቆርጡና እንዲበረቱ ለማድረግ እየሰራን ያለ ነው። ዛሬ ብናደርገው ስብሰባ የመጨረሻው ግልጽ ማንም ሳይመዘገብ የሚገባበት የመጀመሪያ ስብሰባ ነው የሚሆነው። ከአሁን በኋላ ዝግ እናደርገዋለን እና የምንዘጋበት ምክንያት ምንድን ነው? ባለፉት 9 ሳምንታት ያየነው ምንድን ነው? ወደ 500 ሰዎች ይመዘገባሉ። አብሬ እሰራለሁ፣ በጎ አድራጎቱንም ፈልገዋለሁ፣ ቢዝነስን መስራት ፈልጋለሁ፣ ማማከርም ፍላጎቴ ነው እያሉ ይመጧል። ከ3 ሳምንት በኋላ ደግሞ የሉ። ይሄ ነገር በጣም አስቸግሮናል ማለት ነው። ስለዚህ 500 ዝም ብሎ አቅጣጫውን የማያውቅ እየመጣ ከሚቀር ሰው ይልቅ 15 ሰው በደንብ ለመስራት ዝግጁ የሆነ ታታሪ የሆነ ሀሳብን ወደ ተግባር ለመቀየር ቁርጠኝነት ያለው ሰው ፈልጋለሁ ማለት ነው። ስለዚህ በግልጽ ይኸው እየነገርኳችሁ ያለሁት ዛሬ እንዳትቀሩ። ዛሬ ከቀራችሁ ከአሁን በኋላ ለመግባት በምዝገባ ነው የሚገባው። በደንብ እንድታስተውሉ ማለት ነው። እና ይኸው ምንድን ነው ይህ ሀሳብ፣ እንዴት እንሰራለን፣ ከየት ነው የተጀመረው የሚለውን ለማወቅ እቺን መጽሐፍ ሶፍት ኮፒ እልክላችኋለሁ። መግዛት አይጠበቅባችሁም። ከፈለጋችሁ ብር ኪሳችሁ ውስጥ መኖር የለበትም አብራችሁን ለመስራት ማለት ነው። ትልቁ ነገር ያላችሁን ትንሽ ነገር ለማዋጣት ዝግጁ ናችሁ ወይ ነው። ውስጣችሁ ቅንነት አለ ወይ ነው። ትንሽም ብትሆን ከ110 ቅንነት ካለ ትበቃኛለች። ያችን ያህል አላችሁ። ወደፊት ይዛችሁ የምትወጡት ደፍራችሁ የምትናገሩት ለትውልድ የምታቀብሉት አለ። የኔ አይነት ዝንባሌ ያላችሁ ኑ አብረን እንስራ። ዛሬ እንዳትቀሩ። ዛሬ መጨረሻ ነው። ይኸው ባለው ሚዲያ በሙሉ ፖስት እናደርጋለን እና እንዳያመልጣችሁ እያልኩ ነው ያለሁት። መጽሐፍ እየጻፋችሁ ያላችሁትም በርቱ። ለኢትዮጵያ አዲስ ዓመት እንደገና ደግሞ የምንችለውን ያህል ለኢትዮጵያ ወጣቶች በርቱ ለማለት አብረን ይዘን እንወጣለን። ያላነበባችሁ አንብቡ። ምናልባት ሃርድ ኮፒ ማግኘት የማትችሉ ሶፍት ኮፒን በኢሜይል እልካለሁ። ብሩ አይደለም። ኦኬ። ዋናው ነገር የእናንተ የመጽሐፍ የመበረታታት ጉጉት ነው የሚያስፈልገው። ኦኬ። እና ይሄን ልላችሁ ፈልጋለሁ። በጣም አመሰግናለሁ። አሁን 2 ሰዓት ላይ እንገናኝ። ቻው።